ዕለተ ሰኞ ቀን 6:30 ላይ ነው። መስቀል አደባባይ ላይ አንገታማ አውቶቡሶች ፊታቸውን ወደ እስጢፋኖስ ቤተክርስቲያን አዙረው ኩምቢያቸውን እንደ ዝሆን ግንባራቸው ላይ ቀስረው የሚጋለባቸውን በመጠባበቅ ላይ ናቸው። አንዳንድ ተሳፋሪዎች በስፍራው ካሉ ጀብሎች እንደ ማስቲካ፣ ሞባይል ካርድ፣ ውሃና ለስላሳ መጠጦችን እየሸማመቱ አውቶቡሶቹ የሚንቀሳቀሱበትን 7 ሰዓት በመጠባበቅ ላይ ናቸው። እኔም ከተሳፋሪዎቹ አንዱ ነበርኩና ለጉዞ የሚሆነኝን ነገር የሸማመትኩና አካባቢውን እየታዘብኩ እጠባበቅ ነበር። ወቅቱ የዓለማየሁ ገላጋይ ታለ በስም የተሰኘው መጽሐፍ ገበያ ላይ የዋለበት ስለነበር መጽሐፉን ገዝቼ ለማንበብ ጓጉቻለሁ። በቆምኩበት ዘወር ዘወር እያልኩ ስመለከት ዓይኔ አንድ ነገር ላይ አረፈ። በተለምዶ ኢንጂነር ስመኘው የሞተበት ለመባል በበቃው ቦታ አካባቢ ጥግ ላይ ጥንዶች አንገት ለአንገት ገጥመው አየሁ። ድንገት ባዩት ነገር ዓይኖቼ ተማርከው ቀሩ። እውነት ነው፣ ሁኔታው የተለየ በመሆኑ መፍጠጤን ወደድኩት። ዝቅ ባለ ድንጋይ ላይ የተቀመጠች ልጅ በደረጃ ላይ የተቀመጠውን አንድ ወጣት ተንጠራርታ በቀኝ እጇ አንገቱን ጨምድዳ ተለጥፋበታለች። ልጅቱ ልጁን አንቃ ለመግደል የምትተናነቅ መስሎኝ ደነገጥኩ። ቦታው የወንድ ልጅ ደም የቀመሰ በመሆኑ ጥርጣሬ ከዚህ የመነጨ ነበር። መስቀል አደባባይ የ100 ሚሊዮን ሕዝብ ጀግና የውሃ ሽታ ካደረገ በኋላ የሚያምነው ጠፍቷል። ታዲያ እንዴት አልጠረጥር? ነገሩ ግን ሌላ ነበር። ለካ ከንፈሮቹን በከንፈሮቿ ይዛ ነው መጠምጠሟ። በቅጽበት ከድንጋጤ ስሜት ወጣሁ። እሱ ዓይኑን ወደኛ ላክ እያደረገ በሴት የላከው ሞት አይፈራም ብሂል ከንፈሩን ሰጥቷታል። እርሷም ጀርባዋን ለኛ ሰጥታ እየተስገበገበች ትስመዋለች። ከመንጠራራቷ ብዛት የለበሰችው ቲሸርት ወደ ላይ የተሰበሰበ በታይት ሱሪዋና በቲሸርቷ መካከል ቀይ ገላዋ ሲያበራ ይታያል። ልጅቱ የልጁን ከንፈር አንድም ነገር ሳታስቀር ወደምትሄድበት ሀገር ይዛ ለመሄድ ያሰበች ይመስል ከስሩ ለመነቀል እስከሚቃጣት ድረስ ተስገብግባ ትስመዋለች። ሁኔታው የእማማ ማሚቴን ነገር አስታወሰኝ። ጎረቤታችን እማማ ማሚቴ የልጅ ልጃቸውን ቁርስ እያበሉ ሲጨምሩ አይጠግብ እስከ ምሳው ያዘጋጁለትን በቁርሱ ሲጨርሰው ጊዜና ሌላም ቢጨምሩለት ለመብላት ያለውን ፍላጎት ባዩ ጊዜ እንዴ አንተ ልጅ እንደ ውሃት ባለስልጣን የቤቱን ሀብት ጥርግርግ አድርገህ የት ልትመሽገው አስበህ ነው በማለት ንግግራቸው በውል በማይገባው የ5 ዓመት የልጅ ልጃቸው ላይ አንባርቀውበት የመመገቢያ ሳህኑን አንስተው ወደ ጓዳ ጥለውት ገቡ። እኔ የሚችል ልጅ የሰው ከንፈር ጠራጋ የት እንደምትመሽገው ለማወቅ ጉጉት አደረብኝ። አውቶቡሱ ሞተሩን ማሞቅ ሲጀምር ወጣቶቹ በሞተሩ ድምፅ በመባነን ከግብ ግብ ወጥተው ወደ አውቶቡሱ ተጠጉ። ሰዓቴን አየት ሳደርግ 6:55 ይላል። የቀረው 5 ደቂቃ በመሆኑ ወጣቶቹ የስሜት ስካራቸው አወላክፎ እንዳይጥላቸው በሚመስል ሁኔታ ተቃቅፈው እንደተደጋገፉ ወደ አውቶቡሱ ተጠጉ። እኔም የቲያትሩን ሌላ ክፍል ማብቃትና የአውቶቡሱን መንቀሳቀሻ ሰዓት መድረስ ተከትሎ ወደ አውቶቡሱ ገብቼ ወንበሬ ላይ ተቀመጥኩ። ሁሉም ተሳፋሪ ገብቶ እሷ ብቻ ቀረች። ረዳቱ የቀረ አለ የሚለውን ጥያቄውን ለተሳፋሪ ሲያቀርብ በድጋሚ የባንነች ወጣቷ በጥድፊያ ከንፈሩን ስመው ያልጨረሱት ወሬ እንዳለ በሚመስል ቅር ያላት ፈጥና ገባች። በአውቶቡሱ ውስጥም እኔና እሷ በተከታታይ ወንበር ላይ በመቀመጣችን ቀጣይ ትወናዋን ለመከታተል አላስቸገረኝም። ገና አውቶቡሱ ሳይንቀሳቀስ ሞባይሏን አወጣችና አንድ ቁጥር ላይ ደወለች። በቅጽበት የተነሳላት ስልክ ላይ ማውራት ጀመረች። ልጅቱ በአብዛኛው በለሆሳስ ድምፅ የምታወራ በመሆኗ ለሁሉም ነገር አመሰግናለሁ፣ ግን ገንዘቡን አብዝተዋል፣ በጣም ወድሃለሁ ማሪ የሚሉት ንግግሮቿ ብቻ ጎልተው ተሰሙኝ። ትንሽ ካወራች በኋላ ስልኩን ዘግታ የወንበሩን ቀበቶ አስራ ተደላድላ ተቀመጠች። የቦሌ መስመር ከታክሲዎችና ከቤት ተሽከርካሪዎች ጋር የተጋፋ የሚያዘግመው አውቶቡስ ብራስ ድልድይን አልፎ የቦሌ ሚካኤልን ቀለበት መንገድ ሲይዝ ፍጥነቱን ጨመረ። ጉዞ ወደ ውቢቷ ሐዋሳ ከተማ ነበር። የከንፈር ዘራፊዋ ልጅም መመሸጊያ ይቺው ከተማ መሆኗን ተረዳሁ። እኔም የዓለማየሁ ገላጋይን አዲስ መጽሐፍ እየተስገበገብኩ ማንበቤን ተያይዤዋለሁ። የእርሷን እንቅስቃሴ መቆጣጠር ስራዬም አልተቋረጠም። ወጣቷ በጆሮዋ የዘፈን ማዳመጫዋን ሳክታ ሙዚቃ እያዳመጠች በሰመመን ውስጥ እንደሆነች አዲስ አዳማ ፈጣን መንገድ ገባን። ፈጣን መንገዱ ላይ ስንደርስ ብልን ያለችው ይቺ ወጣት የሙዚቃ ማዳመጫውን ከስልኩ ላይ ነቅላ አንድ ስልክ ላይ ደወለች። ገና ሄሎ
ሳትል የላይኛውና የታችኛው ከንፈሮቿ ወደ ዳር ፈገፈጉና ጥርሶቿ ለመሳቅ ወደፊት ብቅ አሉ። ወዲያው የተዳፈነ ፍቅር በሚቀሰቅስ ቀጭን ድምፅ ሄሎ አለች። ከስልኩ ማዶ ምን እንደሰማች ባላውቅም ወደ ላይ አንጋጣ ከትከት ብላ ሳቀች። ቤቢ በጣም ይቅርታ፣ ማዘር እኮ ልፋታሽ ብላኝ ነው። ልክ አውቶቡሱ እስክገባ ድረስ አብራኝ ነበረች። እንዴት ነህ ብላ በአራዳ ቋንቋና በመደበኛ ንግግር ስብጥር ከጠየቀችው በኋላ በተራዋ ማዳመጥ ጀመረች። ትንሽ ካዳመጠች በኋላ ሐዋሳ እንዴት ነች? ክላስ ብዙ አመለጠኝ የሚሉ ጥያቄዎችን ጠይቃ መልስ ማዳመጥ ጀመረች። ከወዲያ የተሰጣትን ምላሽ ባላውቅም ተንከትክታ እየሳቀች አንተ እኮ የኔ ባቶ ምን ይውጠኝ ነበር፣ ስንት ቀን ፈረምክልኝ፣ አይዲ ቁጥሬን አወቅከው ብላ ተከታታይ ጥያቄዎችን ጠይቃ መልሱን ማዳመጥ ጀመረች። ከጥቂት ሰከንዶች በኋላ ለነገሩ እንኳን አይዲ ቁጥሬን ሌላውን ሚስጥር ቁጥሬን ታውቀው የለ ብላ በድጋሚ ሌላ ከትከት ያለ ሳቅ በመሽኮርመም አከለችው። እኔ መጽሐፉ ላይ ካለው ታሪክ ይልቅ የማይደገመው የልጅቱ ታሪክ ስለጣመኝ የደረስኩበትን ገጽ ላይ ምልክት አድርጌ ሁኔታውን መከታተል ጀመርኩ። በሳቅ በጥያቄና በመሽኮርመም የተሞላው የወጣቷ የስልክ ወሬ ፈጣን መንገዱን ጨርሰ ሞጆ ስንገባ ቆመ። በቀጥታ ሙዚቃ ማዳመጫን ሰካች። እፎይ እኔም ስራ ቀለለልኝ። መጽሐፌን ማንበብ ቀጠልኩኝ። ወጣቷ አንድ የተቆለመመ ትራስ አንገቷ ላይ አድርጋ ወንበሯን ወደ ኋላ ትንሽ ለጥጥ በማድረግ ተደላድላ ተኛች። ከሞጆ ጀምሮ እየነቃች ተመልሳ እየተኛች፣ እኔም በመሃል ስትንፈራገጥ ተነስታ ልትታውን እየመሰለኝ ቲያትሩ እንዳያመልጠኝ በጉጉት ስጠባበቅ ዳጎስ ያሉ ገጾችን አንበቤ ዝዋይ ደረስን። ዝዋይ ላይ የነቃችው ወጣቷ በድጋሚ ስልኳን አውጥታ ደወለች። አሁን ሄሎ ከማለቷ በፊት ድብርቷን ለማባረር በሚመስል ዘለግ አድርጋ አዛጋች። ልክ ማዛጋቷን ሳጨርስ አሁንም በሚስለመለም ድምፅ ሄሎ አለች። ወይ አባቴ ዝዋይ ደርሻለሁ፣ ብታይ ከአንተ ከተለየ ጀምሮ ድብር ብሎኝ አዲስ አበባ የተኛው ገና አሁን ስልኬን አወጣሁት ብላ ከሱ በመለየቷ ድብርትና ናፍቆት እየተጫጫናት ገለጸችለት። አቤቱ ውሸት ይሄ በውስጥ ታዘብኳት። ይህ ሰው ያ ኢንጂነር ስመኛ አንገቱን እደፋበት ቦታ አንገቷን አስረዝሞ ሲስማት የነበረው የአዲስ አበባ ወዳጇ እንደሆነ ገባኝ። የሁለቱ የስልክ ወሬ ደርቶ አንድ ሞቅ ያለ ሳቅ ለተሳፋሪዎች ጋበዘችን። ከዚያም ሙት በአደባባይ እንደዚህ የመሆናችን ግን አይገርምም። እስክመለስ የሚበቃኝን ቴካዌ ይዣለሁ፣ አንተስ ስትል ጠየቀችው። እሱ የሰጣትን ምላሽ ባላውቅም አመሰግናለሁ አለችው። ቴካዌ ያለችው ግን የከንፈር ቴካዌ እንደሆነ ገብቶኛል። እውነቷን ነው። የኢንጂነሩ በአደባባይ መሞት ያላስገረመው ማን አለ? በአደባባይ እንደዛ መሆናቸው ባይገርማት ነው የሚደንቀው። እንደዛ የሰው ከንፈር ዘርፋስ ባይበቃት ምንኛ ያስተዛዘበን ነበር። ግን የዘራፊ በቃኝ ባይ በሌለበት ሀገር በቃኝ በማለቷ አመስጋኝ ዘራፊ በሌለበት በማመስገኗ እኔም በውስጤ ፈገግ ብዬ አመሰገንኳት። ምን አለ የሀገራችን ሀብት ሙልጭ ያደረጉ ዘራፊዎች የጠበቃ የለንም፣ ቤት የለንም ወዘተ ከሚሉ በግልጽ በቂያችንን ዘርፈናል ብለው የዋሁን ህዝባችንን አመስግነው ቢመሽጉ ብዬ ራሴን ጠየኩ። ስልኳ ሲቆም እኔም ካቆምኩበት ጀምሬ መጽሐፌን ማንበብ ቀጠልኩ። መጽሐፉ በአንድ የፍልስፍና ተማሪና አስተማሪ ጓደኝነትና ህይወት ዙሪያ የሚያጠነጥን ስለነበር ይቺ ልጅ የዩኒቨርሲቲ ተማሪ ብትሆንስ ብዬ አገናኘሁት። ቀደም ሲል ስለ አይዲ ቁጥር፣ ስለ አሳይመንት ማውራቷ ደግሞ ይበልጥ አጠራጠረኝ። ከዝዋይ ጀምሮ በአውቶቡስ ውስጥ አንድ የአማርኛ ፊልም ስለተከፈተ ይቺን ወጣት ጨምሮ አብዛኛው ተሳፋሪ ትኩረቱን ፊልሙ ላይ አድርጓል። እኔም በብዛት መጽሐፌ ላይ አልፎ አልፎ ደግሞ ፊልሙ ላይ አተኩሬያለሁ። በገደምዳሜ ባየሁትም ቢሆን ፊልሙ አንድ የፖሊስ ፍቅረኛ የነበረችው ቆንጆ ወጣት ሞባይሏን በሰረቃት ወጣት ፍቅር ስለመውደቋ የሚያሳይ ነበር። እንዲህ እያለን ሻሸመኔ ስንደርስ ረዳቱ ሻሸመኔ ወራጅ አለ ተዘጋጁ የሚል ትዕዛዝ አስተላለፈ። ከፊትም ከኋላን ለመውረድ የሚዘጋጁ ተሳፋሪዎች ስለነበሩ
መንኮሻኮሹ ቀጥሏል። ግማሹ ሻንጣ ያወርዳል፣ ግማሹ ከጎን ካለው ሰው ስልክ ቁጥር ይቀበላል። የማይወርደው ለሚወርደው መንገድ እየከፈተ ብቻ በአውቶቡስ ውስጥ ትርምስ የማይባል መጠነኛ እንቅስቃሴ ነበር። ሻሸመኔ የሚወርዱ ተሳፋሪዎች እየወረዱ ባለበት ቅጽበት የጫጫታውን ጋብ ማለት ተጠቅሞ ረዳቱ እኛ ወደ ተቀመጥንበት ወንበር ጠጋ ብሎ ጮክ ባለ ድምፅ ዲና ማን ነው? መልስ አልወሰደም በማለት እጁ ላይ ያለውን ትኬት እያነበበ ጮክ ብሎ ጠየቀ። በረዳቱ ድምፅ ብንን ያለች ወጣቷ እኔ ነኝ፣ ይቅርታ ረስቼው ነበር፣ አመሰግናለሁ ብላ መልሷንና ትኬቷን ተቀበለች። በዚህ አጋጣሚ ወጣቷ ዲና እንደምትባል ለመረዳት ቻልኩ። ለጉዞ የሚከፈለው 180 ብር በመሆኑ ዲና 200 ብር ሰጥታ እንደነበረም ተረዳው። ዲና መልሷን ከተቀበለች በኋላ ስልኳን ወደ ጆሮዋ አስጠግታ ሄሎ ቤቢ፣ ሻሸመኔን እያለፍን ነው፣ ውጣልኝ ብላ በደከመ ድምፅ አዘዘችው። እሱም እሽታዋን ለግሷታል መሰለኝ። ግን በር ላይ ሳይሆን መናኸሪያ ነው የምጠብቀኝ ብላ ሌላ ትዕዛዝ አከለች። እኔም መውረጃ እየደረሰ ስለሆነ መጽሐፌን አጣጥፌ ሙሉ የእይታ ትኩረቴንና ከፊል የመስማት ፍላጎቴን ፊልሙ ላይ፣ ከፊል ጆሮዬን ደግሞ ልጅቱ ወሬ ላይ ያደረኩ። በስልክ ልውውጣቸው ለምን መናኸሪያ ጠብቀኝ እንዳለችው የተደወለለት ወጣት ግራ ሳይገባው አይቀር መሰል ዛሬ እባክህ ዶርም አልገባም፣ ናፍቀኸኛል፣ አልጋ ይዘን እናድራለን፣ ከማዘር ገንዘብ ተቀብያለሁ እንዳታስብ በማለት አስረዳችው። ቀጥሎም ወጣቱ ፈተና እንዳለበት ሳይገልጽላት አይቀርም። እባክህ የሚነበበውን ይዘህና በማለት ቀጭን ትዕዛዝ ካስተላለፈች በኋላ ስልኩን ዘጋችው። ቲያትሩ ከአንድ ትዕይንት የዘለለ ክፍል እንደማይቀረው በመገመት ሙሉ ትኩረቴን ፊልሙ ላይ በማድረግ የፊልሙን መልእክት ለመረዳት ሞከርኩ። ፊልሙ አንድ ቆንጆ የሀብታም ልጅ ከፖሊስ ጋር ፍቅር የጀመረችው ፖሊሱ የአባቷን የጠፉ ጠቃሚ ሰነዶች ማግኘቱን ተከትሎ በውለታ ተሸብባ እንደሆነ ያስረዳል። በሂደት በፖሊሱ ስራና ባህሪ እየደበራት የመጣችው ይቺ ወጣት በድንገት አንድ ቀን ሞባይሏን ትሰረቃለች። ከተሰረቀች በኋላም በሞባይሏ ላይ ስደውል ሌባው ያነሳና ያወራታል። በተደጋጋሚ ስደውል ያወራታል። ሌባው ጨዋታ የሚችልና ድምፁ ማራኪ ስለነበር ልጅቱ ሳታስበው በፍቅሩ ትወድቃለች። ከዚያ ባጭሩ ፖሊሱን ከድታ ሌባውን አገባችው። ቤተሰቦቿም አመሉን ከረሳ ብለው ወደዱላት። ፊልሙ ሐዋሳ ስንገባ አለቀ። የዲና ትወና ግን እንደሚቀጥል ተስፋ አድርጌ መናኸሪያ ደረስኩ። አውቶቡሱ ተሳፋሪዎችን ሲያራግፍ ከምሽቱ 12 ሰዓት ሆኗል። እኔም ልጅቱን ተከትዬ ስወርድ አንድ ሪዞን በቀጭኑ የተስተካከለ ጉልበቱ ላይ የተቀደደ ኦሞ መሳይ ቀለም ያለው ሱሪ የለበሰ የከንፈር አካባቢ ጺሙን ደግሞ በእንግሊዝኛው ኦ ቅርጽ የተሰራ ባለ ሉጫ ጸጉር ጠይም ልጅ ፈገግ ብሎ አቀፋት። አንገት ለአንገት ተቃቅፈው ተሳሳሙ። በመጨረሻ ግን ከንፈር ለከንፈር ከተጋጩ በኋላ ሻንጧን አንጠልጥሎላት በቀኝ ባለው መታጠፊያ ወደ ውስጥ አመሩ። በዚህ አካባቢ ብዙ መኝታ ቤቶች አሉ። ሁለቱም ልጆች የዩኒቨርሲቲ ተማሪ መሆናቸውን አረጋገጥኩ። ባነበብኩት መጽሐፍ የፍልስፍና ተማሪው ከአንድ ቆሎ ተማሪ ባገኘው ግዕዝ የዩኒቨርሲቲ ጓደኞችና ጠቅላላ ተማሪውን አድግወ ክበድ ሁላ ተሰባስቦ እያለ እንደሚማረርባቸው ተረድቻለሁ። አድግወ ክበድ ሲፈታም አህያና በቅሎ ማለት ሲሆን እሱ የፍልስፍና ተማሪና ሆዳም አንባቢ በአጠቃላይ ከአዋቂዎች ቡድን የሚሰለፍ በመሆኑ ሌሎቹን እንደ አህያና በቅሎ ስብስብ እንደሚቆጥራቸው ለሁሉም ሰው ስለ ዩኒቨርሲቲ ተማሪ ሲያወራ እነዚህ አድግወ ክበድ ሁላ ያለ እንደሚሰድባቸው መጽሐፉ ያስረዳል። እነዚህ ተማሪዎችስ አድግወ ክበድ ሊባሉ ይችሉ ይሆን? ልጅቱ ከአዲስ አበባ ጓደኛዋ የተቀበለችውን ገንዘብ የዩኒቨርሲቲ ፍቅረኛዋን ለማዝናናት ተጠቅማበታለች። በጨለማው ፈረቃ ወጣቱ ይዞት የመጣውን መጽሐፍ የሚያነብበት ጊዜ ኖረው ይሆን? ግንኙነታቸውስ በጥንቃቄ ይሆን? ከዚህ አዳር በኋላስ ዲና አብረው በጓደኝነት ትዘልቅ ይሆን? ወይስ ደግሞ በከተማዋ ወዳሉ ጭፈራ ቤቶች ጎራ ብላ ችላ ትለው ይሆን? በፊልሙ ላይ ያለችውን ቆንጆ ሌባዋን አግብታ አርፈዋለች። ሌባን እየተባበረች በፖሊስ ጓደኛዋ ፍቅርና እንጀራ ላይ ተረማምዳለች። ሌባን ልጄ ብለው በጉያቸው የሚሻሸጉ ክልሎች ባሉበት ሀገር የፊልሙ ደራሲ ይህንን ታሪክ መክተቡ አይደንቅም። የዩኒቨርሲቲዋ ወጣትም በአዲስ አበባው ጓደኛዋ ፍቅር ላይ ተረማምዳ ከሌላው ጋር አድራለች። ገንዘቡንም ሌላ አዝናንታበታለች። ከዚህኛው ውስጥ ትራመድ ይሆን?
ከተራመደችስ ወዴት? በመቶ ቢሊዮን የሚቆጠሩ ገንዘቧ በዘራፊዎች ድንበር እያቋረጠ ሌሎች ሀገራትን እየፈወሰ ባለበት ሀገር ውስጥ ከአንዱ ዘርፎ ሌላውን ማጥገብ አዲስ ነገር ባይሆንም የዲና ነገር ግን እየገረመኝ ወደ ቤት ያቀና።